መንግስት ትምጣ ተብሎ እንደተጸለየው በሰው የማይገዛ በሙሰኞች የማይመራ በራሱ በእግዚአብሔር የሚተዳደር መንግስት ይመጣል። የሰማይ አምላክ ለዘላለም የማይፈርስ መንግስት ያስነሳል። ለሌላ ህዝብም የማይሰጥ መንግስት ይሆናል። እነዚያንም መንግስት ሁሉ ትፈጫቸዋለች፣ ታጠፋቸውማለች፣ ለዘላለምም ትቆማለች። ዳንኤል 2 ቁጥር 44። እንደሰማችሁት ነው እንግዲህ ዘላለማዊ መንግስት እያንዳንዱ ምድራዊ ግዛትና ዙፋን ዘውዳቸውንም ሁሉ ያፈርሳል፣ ዘላለማዊ በሆነ ነገርም ይተካቸዋል። ባቢሎን ጠፍቷል፣ የፋርስ ግዛት ጠፍቷል፣ ግሪክም ጠፍቷል፣ ሮም ጠፍቷል። የዛሬዎቹ ልዕለ ኃያላን ሳይቀሩ ተራ በተራ ይወድቃሉ። ለምን? በሰው እጅ የሚገነባው መንግስት ሁሉ ለመውደቅ የሚጠባበቅ አፈር ነው። የእግዚአብሔር መንግስት ግን ዘላለማዊ ነው። የእግዚአብሔር መንግስት ምን ይመስላል? የሚገዛው ኢየሱስ ራሱ ይሆናል። የዓለም መንግስት ለጌታችንና ለእርሱ ለክርስቶስ ሆነ፣ ለዘላለም እስከ ዘላለም ይነግሳል። ራእይ 11 ቁጥር 15